ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብ ዶክ አካዳሚ። ከኔ ጋር 10ኛ ክፍል ባዮሎጂን አብረን እንማራለን። ዛሬ ደግሞ የአክቲቪቲ ቪዲዮዎቻችንን ነው የምንመለከተው። ከመጀመራችን በፊት ግን ቴሌግራም ቻናላችን ላይ @globdoc academy ብላችሁ በመግባት እንድትቀላቀሉን ቤተሰብ እንድትሆኑ እንጋብዛችኋለን። ይህንን ቪዲዮ በሞባይል አፕሊኬሽናችን እየተመለከታችሁ ከሆነ ቴሌግራም ላይ ኮሜንት ጻፉልን። በዩቲዩብ ቻናላችን ደግሞ ያያችሁ ከሆነ ከስር አስተያየት መስጫ ሴክሽኑ ላይ ኮሜንታችሁን ጻፉልን፣ አብረን እንማራለን። እሺ ዛሬ አክቲቪቲዎቻችንን አብረን የምንጀምረው ከሜጀር ዲቪዥንስ ኦፍ ባዮሎጂ ነው። ጥያቄው ምን ይለናል? Write down the names of organisms you know that would be categorized under the 3 major divisions of biology. ሶስቱ ሜጀር ዲቪዥኖችን ባለፈው ምን ብለን ነበር የተመለከትነው? ዙኦሎጂ is the study of animals, botany is the study of plants, microbiology ደግሞ is the study of microorganisms ወይም በማይክሮስኮፕ የምንመለከታቸውን ኦርጋኒዝሞች የሚያጠና ነው ብለን ተመልክተን ነበር አይደለ? ስለዚህ እናንተ ይሄንን ቪዲዮ ፖዝ አድርጉትና ከዛ በኋላ ራሳችሁ ዙኦሎጂ ውስጥ ሊገቡ የሚችሉ ብላችሁ የምታስቡትን፣ ቦታኒ ውስጥ ሊገቡ ይችላሉ ብላችሁ የምታስቡትና ማይክሮባዮሎጂ ውስጥ የሚገቡትን ኦርጋኒዝሞች እንድትጽፉ ትንሽ ደቂቃ ሰጣችኋለሁ። ፖዝ አድርጉ፣ እሱን እንስሩና ከዛ ላይ ደግሞ ፕሌይ ብላችሁ ቪዲዮ መቀጠል ትችላላችሁ። እሺ አሁን ቪዲዮአችንን እንቀጥል። አንዳንድ ኦርጋኒዝሞች እያየን አብረን የትኛው ካታጎሪ ውስጥ እንደሚገቡ እንመለከታለን። እሺ እዚህ ጋር ምን እናያለን? ወፍ እናያለን አይደለ? the study of birds ምን ብለን ነበር የተነጋገርነው? ኦርኒቶሎጂ አይደል? ኦርኒቶሎጂ is the study of birds ብለን ነበር አይደለ? እዚህ ጋርስ ምን እንመለከታለን? ኢንሴክት። ስለ ኢንሴክት የሚያጠናው ምንድነው የተባባልነው? ኢንቶሞሎጂ is the study of insects ብለን ነበር አይደል? እሺ እዚህ ጋር ደግሞ ምን ትመለከታላችሁ? ማማል ማለት ልጆቻቸውን የሚያጠቡ ማለት ነው። ስለዚህ ፖላር ቤር የሚያጠና ምን ይባላል? ማሞሎጂ ይባላል። እዚህ ጋርስ ምን እናያለን? ፊሽ። ስለዚህ ስለ ፊሽ የሚያጠና ምን ብለናል? ኢክቲዮሎጂ። ስፔሊንጉን ለማገናኘት ሞክረን ነበረ። is the study of fish። እዚህ ጋር ደግሞ ምንድነው? ሬፕታይል ወይም ስኬሊ ስኪን ያላቸው። ስለዚህ የሚያጠና ምን ይባላል? ስለ ሬፕታይል የሚያጠና ሄርፔቶሎጂ። እነኚህ እንዳለ ምን ካታጎሪ ውስጥ ነው ያሉት? ዙኦሎጂ is the study of animals። እሺ በጣም ጥሩ። ወደ ኔክስት ሴክሽን እንሂድ። እዚህ ጋር ምን ትመለከታላችሁ? ፕላንቶች አይደል? ስለዚህ ይሄ ምንድነው? ፍላወር የሚሰጥ ፕላንት ነው። ስለዚህ ስለ ፍላወሪንግ ፕላንቶች ምንድነው የሚባሉት? ሌላ ስማቸው አንጂኦስፐርም አይደል? አንጂኦስፐርም ናቸው። እዚህ ጋርስ ደግሞ ምን እንመለከታለን? ጂምኖስፐርም ወይም ደግሞ ሲዳቸው ኔክድ የሆነ። አንጂኦስፐርም ሲዳቸው በፍሩት ወይም በፍላወር የተሸፈነ ነው። ጂምኖስፐርም ደግሞ ኔክድ ሲድ ያላቸው ናቸው። እሺ እዚህ ጋር ደግሞ ዩዥዋሊ ክረምት አካባቢ የሚበቅሉ ሎወር ፕላንትስ ምን ይባላሉ? ሞስ ይባላሉ እነኚህ። እዚህ ጋር ደግሞ የዚሁ አይነት ሲሚላር ስትራክቸር ያላቸው ምን ይባላሉ? ሊቨርወርትስ። እነኚህ እንዳለ ምን ካታጎሪ ውስጥ ነው የሚገቡት? ቦታኒ is the study of plants። very good። እሺ ኔክስት እንሂድ። እዚህ ጋር ደግሞ ምን እንመለከታለን? በማይክሮስኮፕ የሚታዩ ኢሜጆች ነው እዚህ ጋር እየተመለከተን ያለነው። እዚህ ጋር ቫይረስ አለ። እዚህ ጋር ደግሞ ፈንጋይ አለ። የማይክሮ ኦርጋኒዝም ቪዲዮአችን ላይ ካስታወሳችሁ እነኚህ ሃይፌዎች ባድ የሚያደርጉ ስትራክቸር ያላቸው እነኚህ ፈንጋይ ናቸው። እዚህ ጋር ደግሞ ሁለት አይን ያላቸው ቁልጭ እያሉ የሚያዩን እንደማን ናቸው? ሆዳችሁን አሟችሁ ሐኪም ቤት ሄዳችሁ ከዚያ ጃርዲያን ያለባችሁ ተብላችሁ ታውቃላችሁ? እንደዛ የተባላችሁት ፕሮባብሊ በማይክሮስኮፕ ሲመለከቱ
እነኚህን ስትራክቸሮች ስላያቸው ናቸው። ይሄ ጃርዲያ ላምብሊያ ይባላል። ፕሮቶዝዋ ነው፣ ፍላጀላ አለው እና እንደዚህ አይን የሚመስል ስትራክቸር ያለው ማይክሮ ኦርጋኒዝም ነው። እዚህ ውስጥ ምን ተመለከትን? ማይክሮባዮሎጂ የሚያጠናቸው በማይክሮስኮፕ የሚታዩ ኦርጋኒዝሞች። ስለዚህ ሶስቱንም ቶፒኮች ከቨር አድርገናል። በጣም ጥሩ ማለት ነው። ግን እስኪ ቆይ አሁን ደግሞ ለየት ያሉ ኦርጋኒዝሞች እንመልከት። እነኚህ ስታያቸው ምን ይመስሏቸዋል? እኔ እዛ ጋር ቅጠል ያየው ነበር የመሰለኝ። እዚህ ጋር ስመለከት ደግሞ የትንሽዬ የእንጨት ስባሪ ያየው ነው የሚመስለኝ። እዛ ጋርም ሌላ ቅጠል ይመስላል። ይህም ደግሞ የደረቀ እንጨት ነገር ነው የሚመስለው። ግን አክቹዋሊ እነኚህ አኒማሎች ናቸው። በደንብ ቀርባችሁ ስትመለከቷቸው ፕላንቶች አይደሉም። ያሉበት ኤንቫይሮንመንት ላይ ሰርቫይቭ ማድረግ እንዲችሉ እነሱን ሊያጠቁ የሚፈልጉ ነገሮች አክቹዋሊ ከቅጠሉ ለይተው እንዳያዩቸው ዲቨሎፕ ያደረጉት ስትራክቸሮች ናቸው ማለት ነው። ኔቸር አንዳንዴ እንደዚህ በጣም አሜዚንግ የሆኑ ካራክተሪስቲኮች አሏቸው። እዚህ ጋር ደግሞ የምታዩት ምን ይመስላችኋል? እንደዚህ አይነት ነገር አይታችሁ ታውቃላችሁ? ይሄ አኒሜሽን አይደለም፣ ኢትስ አን አክቹዋል አኒማል። ምን ይባላል ስሙ? ታርዲግሬድ ይባላል። ኢንተርኔት አክሰስ ካላችሁ ይሄንን ጉግል አድርጋችሁ ሰርች በማድረግ ስለዚህ አኒማል መመልከት ትችላላችሁ። ሲያዩት ራሱ በጣም የሚዘገንን ነገር ይመስላል። ሳይዙ ምን የሚያክል ይመስላችኋል? 0.5 ሚሊሜትር የሚያክል አኒማልም አለ። 0.5 ሚሊሜትር ነው የሚያክለው። በጣም ትንጥዬ ነው። በማይክሮስኮፕ ነው የሚታየው እና የሚኖርበት ደግሞ በጣም ኤክስትሪም ኤንቫይሮንመንት ላይክ ዲፕ ባህር ውስጥ ወይም ደግሞ አንታርክቲክ ወይም ተራራ ላይ እንደዚህ አይነት ሃርሽ ኤንቫይሮንመንትን መቋቋም የሚችል ኦርጋኒዝም ነው እና ታርዲግሬድ ብላችሁ ሰርች አድርጋችሁ ስለዚህ ኦርጋኒዝም ማንበብ ትችላላችሁ። እዚህ ኔቸር አንዳንዴ ከምናስበው ለየት ያሉ ነገሮች ልናገኝ እንችላለን። እሺ ኔክስት ስላይድ እኒ ደግሞ እዚህ ዙኦሎጂ ውስጥ ከቨር ተደርጓል። እዚህ ጋር ደግሞ ትናንሽዬ ሞንኪ የሚመስሉ ነገሮች አፈር ውስጥ ቁጭ ብለው እንመለከታለን። እዚህ ጋር ደግሞ ነጭ ቀሚስ የለበሱ የሚያምሩ ነገሮች አሉ። እነኚህ ወፎች አይመስሉም? ይሄ የሚያምር ነጭ ወፍ። እዚህ ጋር የዝንጀሮ ፊት ይታየኛል። እዚህ ጋር ደግሞ ስካል የሚመስል ነገር ይታየኛል። ግን እነኚህ አክቹዋሊ ምንድን ናቸው? እነኚህ ምንድን ናቸው? these are not animals። እነኚህ ፍላወሮች ናቸው። አይገርምም? አንዳንዴ ኔቸር በጣም ብዙ አይን ያላቸው ዝንጀሮች ተሰብስበው የሚያዩን አይመስሉም? እዚህ ጋር ስናያቸው እነኚህ ደግሞ የሚያምሩ ዳኪዎች ቀሚስ የለበሱ ሴት የሚመስሉ። ኔቸር አንዳንዴ ኤክስፔክት ከምናደርገው ለየት ያለ ነገሮች ልናገኝ እንችላለን ማለት ነው። ስለዚህ እናንተም ኪዩሪየስ እየሆናችሁ እየጠየቃችሁ ኢንተርኔት አክሰስ ካላችሁ እንደዚህ አይነት ነገሮችን ሰርች እያደረጋችሁ አክቹዋሊ ኤቭሪዴይ በቀን ተቀን ህይወታችን የማንመለከታቸውን ነገሮች መመልከት ትችላላችሁ ማለት ነው። የዛሬ አክቲቪቲ ቪዲዮአችን እዚህ ጋር እንጨርሳለን። ቅድም ሰርች አድርጉ ያልኳችሁን ሰርች አድርጋችሁ ማንበብ ትችላላችሁ። ሌሎችም ደግሞ እንደዚህ አይነት ኦርጋኒዝሞች ሰርች እያደረጋችሁ መጠየቅ፣ ማንበብ፣ ማየት ትችላላችሁ ማለት ነው። ኔክስት ቪዲዮ ላይ እንገናኛለን። ቴሌግራም ቻናላችንን ጆይን አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ጻፉልን። አብረን እንማራለን።